ትውሰድ ከሰው ጋር ማለት ነው። ሀይባያትና ሎኬሽን ትላካላስ በስ እሺ። እዚህ ቻርጅ አካባቢ ኢጃዛ ቤት ያላችሁ ስራ ልታስገባት የምትችሉ አሁን ንገሪያቸው። ቤት ደውይና የምግብ 55 ብሩን ትፈልጋላችሁ ወይስ አፉ ብላችኋታል? በይ እሺ ልደውልለት። ስራው ቦታ ነው ልደውልለት። ልጁ አረ ችግር የለውም መስዬ እኔ አፉ ባይልም ማለት ነው እኔ እከፍላለሁ ከራሴ ችግር የለውም። ይኸው ሀቂቀተን በእናንተ ቃል እገባለሁ። የቤቱንም ኪራይ የእንቱን የተዋጣውንም እኔ እከፍላለሁ። ሻንጣዋን ብቻ ትውሰድ እሺ። መሲ ሀይባያት ስጭ ቁጥር ካላስ ሀይባያት መሲ ቢያንስ ልብሷን ትቀይር። እሺ መሲ አሁን ልጅቷ ስራ ካልሰራች አገሯ ትሄዳለች ወይስ ምንድን ነው ነገሯ? ንገሪ። ወስኛ አሁን እዚሁ አገርሽ ያለበለዛ ኤምባሲ እንደውልና መጠለያ ትግባ። መሲ ኤምባሲ ትገቢያለሽ? አዎ ግድ ነው። መጠለያ ትገባለች። እዚያው ያሳፍሯት። ስራ ገባለሁ መሲ እንደዛ ነው የምትልሽ እኮ እኔንም እንደዛ ነው የምትለኝ። እኔ ወደ ሀገር ላሳፍርሽ እነ መሲ ጋር ልግባና ይወጣልሽና ወደ ሀገር ላሳፍርሽ ኤምባሲ ላስወስድሽ ብያን ነበር። ግን እሷ ችግሯን አታውቅም። ሌሎችም ልጆች አሉ ቁጭ ብለው ነው የሚያድሩት። ይቀይራታል በራሷ ሰዓት ሌሊት ላይ ቀልቧን ይሰውረዋል። ወላሂ እግሯንም እጇንም ኩልትፍትፍ ነው ያደርገው። እንዴት ነው ስራ የምገባው? አሁን ጤነኛ ናት፣ ሌሊት ላይ ደግሞ በሽተኛ ናት። ማሬዋ ችግር የለም። አንቺ ላደረግሽው ነገር በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለዚህ አንቺ አሁን ለመሲ ሀይባያትና የእንትኑ ስጫት። ይኸው ሎኬሽን እልክላታለሁ። ችግር በቃ እናመሰግናለን። ተባረኪ። ፈጣሪ በቤትሽን የእንትን መግቢያ ያርገው። በጣም ነው የምናመሰግነው። እናመሰግናለን። ካላስ ቴንኪው። እግዚአብሔር ይስጥሽ። እግዚአብሔር ሳሪ ቪዲዮን ምናምን ታሜ ሊያስተረጉምላት እንትን ብሎታል። ልጁ ሊከሰስ ማለት ነው። ይሄ የራቁት ቪዲዮ ምናምን እንቷ ላይ ልጁ በጣም በድሏታል። በእርግጥ ግን አሁን አንድ ኢጃዛ ቤት አንድ እድል ስጧትና እናንተ ጋር ሆነው ይሰዷት። የት ናት? የት ናት? በሲ አለች እዚህ ጋር ጋይስ። በማርያም የደቡብ ልጆች ካላችሁ በማርያም እነሱ አይደሉ እንዲያውጥተው ይጣላት። ሳሪ ምንድነው ደግሞ ደግ ሰው ይኖራል። እሺ ቆይ በማርያም በእናታችሁ የደቡብ ልጆች ካላችሁ ኢጃዛ አይደረግም የምትሉ ኑና ውሰዷት። ኦኬ ሰርቼ ልጄን ማሳደግ ፈልጋለሁ። ኦኬ ምንም ጣጣ ውስጥ መግባት አልፈልግም። አይደለም ስላንቺ አስበው ነው ማሬ። ቆይ ተያቸው። ስላንቺ እኮ ነው አሁን እያሰቡ ያሉት። ስላንቺ እኮ ነው። ኦኬ በቃ አንድ የደቡብ ልጆች እንፈልግ። በቃ አሉ እኮ አንድ ጥሩ ልጆች አሉ እኮ። አንድ ቻንስ በቃ እንስጣት። ካላስ ስላንቺ እኮ ነው አሁን እነዚህ ሰዎች የሚያስቡት እኮ። ማርያምን ስላንቺ ነው መሲ። በእናትሽ አንድ ሰው አገነ አንድ ሰው እኛ አለን በሉ። በማርያም አለን በሉ። የት ናት? ሻርጃ ናት። እኛ እንልካታለን። በእናታችሁ በቃ አላችሁ ጋይዝ አለን በሉ። አንድ እድል ብቻ ስጡ። ትገባለች፣ ትሰራለች። ወይ ሀበሻ ቤት የምናስገባታለን። ማርያምን በዚህ ተረጋጊ የሚሉሽ እኮ ለአንቺ ነው ማሬዋ፣ ለሌላ እኮ አይደለም። ጭንቅላቷን ብለሽ ተያይዘን እስር ቤት እንዳንገባ ብለን ጋይዝ እባካችሁ ተባበሩን፣ አግዙን። ኢጃዛ ቤት ያላችሁ ወይዬ ሰላም ብዬ ላስገባሽ። ሰላም ላስገባሽ። በፊትም ጣል ማለት ነው። መጀመሪያም ጠታታለች። ማዚ ፎሎ አድርጓት። እስከዛ ማዚ ፎሎ እያደረጋችሁ ሰላም ናይ ግቢች ወይ ሳርዬ ወይ እናት እንዴት ነሽ? እንዴት ናችሁ? ማዚ ነሲ ሁላችሁ ሳሪ አይሰማም? አውሪ ሰላም አውሪ። አይሰማም? ሳርዬ ሰላም አውሪ። ይሰማል?
እሺ ማሪ ምን ሆና ነው? ስራ ምናምን እስኪ ሰምቼ ነው። ኢጃዛ ቤትና ስራ ያለው ሰው ተፈልጎ ነው። ሰላምዬ ለልጅቱ ስራ አለ። እኔ ቁጥር ልስጥሽ። ዜድዬ ሱዳኒ ቤት ነው። ምንድን ነው ስራው? ጽዳት ነው። እሷ ምግብ ጽዳት። ሴትዮ 1,500 ትከፍላለች። ቁጥሯን ሰጥሽና ወይ ለመሲ ወይ ለዘይድ ሰጥሽና ቀጥታ እናንተ አውርታቸው መታ ትወስዳታለች ማለት ነው። በቃ ላኪልኝ ሰላምዬ በእናትሽ ትሄድ። ስራ እኮ አይደለም ወዶች የጠፋው ልጅቷ ልቧ ስራ ላይ አይደለም ያለው። የምትረዱ ከሆነ ስለ ስራ እያወራችኋት ስለ ልጁ ነው የምታወራው። ስለ ስራ እያወራችሁ ስለ ልጁ ነው የምታወራው። ይህንን ነገር ከጭንቅላቷ ታውጣ። ቀጥታ ወደ ይሄ እሽሩሩ ምናምን እኔ አልልም። ትልቅ ልጅ ናት አይደለም እሷን እኔ አርሴማን እሽሩር ልጄን እሽሩር ሄጀን እዛ ነው የምላት ልጄንም እኔ እሽሩሩ አልፈልግም። ይሄ እንደዚህ እንደ እንቁላል አይደለም። ሰማችሁ? ቅድም ስራ ሰራለው ነበር ስትላችሁ የነበር አያችሁት? እኔ ምን ቅጥል እንደሚያደርገኝ ቅድም ነበር ስትል የነበረው። ስራ መስራት እፈልጋለሁ፣ ስራ በጽዳት አላገኘሁም ነበር። አሁን ደግሞ እናንተ ልጁን ደብቃችሁ ልጁን አውጡልኝ ነው። የድሮ የመሲ ፍቅረኛ ነው እንዴ ልጁ? ላምጣው፣ ኬት ላምጣው? ወይ ወንድሟ ነኝ ብሏታል። በቃ መሲ አሁን ስርዓት ጌቱላት እምቢ ብላለች አይደለ? ስለዚህ ፖሊሶቹ መጥተው ያንሷት። አለቀ። ወላሂ መሲ ወይ እኔ ለአልወጣ ነው ወደ ሱቅ ሄድኩ በኋላ መጣሁ። እስከዛ ታገሽ ተረጋግሽ። መጣሁ ኢንተርኔት የለኝም ወደ አይዞሽ መሽ እንዴ ምን በሽ ተረጋጊ። በኋላ ማዚ ኮሌክሽንን እስኪ ፎሎ አድርጉ። እስከዛ አትሳቁ። የምትስቁ ግን ሰላም ነው። ፍቅር ደርሶባችሁ አያውቅም። ያትናደጅ እንዴ ተረጋጊ። ከባድ ነው። ዋና ርዕሱ ምንድን ነው? ደግሞ እኮ ሱቋ መሄዱ ነው እንጂ ያልበለዛ እኮ የትም አታገኛትም ነበር። ዜዶ ልጅቱ ስራ አይደለም እንዴ የምትፈልገው? ኧረ ማሪ ግራ ያገባች ልጅ ናት። አሁን ደግሞ ሌላ ትላለች። ምን አባቷ ቁላታል እንዴ? ሰው እንትን ትላለች እንዴ? ልጁን ነው የምትፈልገው። ቪዲዮውን ያጥፋልኝ መሰለኝ የምትለው አይደል? ያማ እኮ ከታሜ ጋር ጨረሱ። ማዝዬ ደግሞ እንደዛ እንዳታደርግ ደግሞ ጣጣዋን አበዛች። ለታሜ ተሰጥቶ ሄዶ ሰዎች እኮ አንድ ነገር ለማድረግ መስራት አለባት። ካርሰራች እንዴ ልትከሰት ትችላለች። ያለባትን ነገር ማስተካከል ላይ ያለባት የሆነው ነገር ሁሉ ሆኗል። መሲ ደግሞ ሱቅሽን ለምንድን ነው የምታሳየው? ሱቅሽን አታሳይ። በጣም ነው የሚጨንቀው ሱቁ ሲመጡ። ማርያም እኔ ስላየሁት ነው። ሰማይ ቤት ከፍታለሁ ከዚህ በኋላ ሱቅ ማትመጡት እዛ ስለሆነ ከዚህ በኋላ በጣም በፍቅር የምነግራችሁ እኔ ሱቅ የሆነ ችግር ይዛችሁ ስንመጡ ወላዲት አምላክን ይኸው ማተቤ ይነቀኝ ነው የምላችሁ። ለፖሊስ ደውዬ ሊሰርቁ መጡ ብዬ አስይዛችኋለሁ። ሊሰርቁ ዜጋዬ ላይ መጨከን አልፈልግም። ሊሰርቁ
ይኸው ቃል ለምድር ለሰማይ ክፋቴን አሳያችኋለሁ መልካምነቴን ባያችሁት ቁጥር። ስራ ገባለሁ አለች። ስራ መታ ቲጂ ተናገረች። ስራ አላለች። በጽዳት ነው የምፈልገው አለች። ቪዲዮ ተተርጉሞ እኔ የዱባይን ፖሊስ እኔ አይደለሁም ማዘው ልጁን አምጪ ትለኛለች። ሲሸካሸኩ ወይ ሊጨርሱ ሲሉ መሲናት እያለ የሆነ የጨረሰላት አላቅም። 24 ሰዓት ልጁን አምጪ የምትለኝ እኔ ነው። ኦኬ ልጁን እኔ አላውቅም። አንደኛ ወይ የመሲህት ነኝ ካላትም ትንገረኝ። ልጁን አምጩ ሚዲያ ላይ ይውጣል። እሷ የምትፈልገው በቀል ነው። እኔ ደግሞ በቀለኛ ሴት አይደለሁም። ልጁ አጥፍቷል፣ አዎ አጥፍቷል። ቪዲዮ ተተርጉሞ በህግ እንዲጠየቅ ታሜ በአስተርጓሚዎቹ ይደረጋል ተብሎ ታሜ ተነጋግራ ጨርሳለች። እስከዛ ስራ መግባት አለብኝ ስትባል የኢጃዛ ቤት ሴትዮ የኢጃዛ ቤት ልጅቷ ብር ሳቶች ሻንጣ አትወስጅም አለች። የኢጃዛ ቤት ሴትዮዋን አመጣን። የኢጃዛ ቤቷ ሴትዮ ሻንጣዋን ትውሰድ ችግር የለም ብላ ውሰጅ አለቻት። ስራ ነው ስትል ቲጂ መታ ስራ አላለች። ቲጂ መታ ደግሞ ስትል ዞራ የት ሄደች? ሽጓራው ጋር ከዛ ምን አለችኝ? ጠዋትን መጣ ራሴን ላጠፋ ነው ብላ አወራች። አሁንም መጣች ራሴን ላጠፋ ነው አለች። ቅድምም ስትወጣ ራሴን ላጠፋ ነው አለች። እኔ ሱቅ ተመቶ እኔ ህይወት አለኝ። ኦኬ እዚህ ለምንድን ነው ከሱቁ ማታስወጫት? ራሴን አጠፋለሁ የምትል ከሆነ ለፖሊስ አሳልፈሽ ስጪ። ለምንድን ነው አንቺ ምን ትምትልሽ? ደውያለሁ። በቃ ስራ ተገኝቶልሻል። ስራ ትሄጃለሽ ወይስ አትሄጂም? ኦኬ ልብስሽን አዘጋጂ፣ ስራ ሂጂ።